በአንድ የሰርግ አዳራሽ ውስጥ ደስታችንን እንዲካፈሉ በጋበዝናቸው እድምተኞቻችን ፊት በቻልነው አቅም ድግሱ እንዲሳካ ደፋ ቀና እንላለን። ምክንያቱም ይህ ታላቅ የደስታ ቀን ነውና። ታዲያ እድምተኞቻችንን ያለምንም መሳቀቅ ስናስተናግድ በዚህ መሃል አንዱ አሳላፊ የወይን ጠጅ እንዳለቀ ወደ ጆሮአችን ጠጋ ብሎ ይህንን መርዶ ቢነግረን ምን እናደርጋለን? ምናልባት ከአፍረት ለመዳን መሬት ተከፍታ እንድትውጠን እንመኝ ይሆን? ወይስ ማድጋዎቻችንን ባለ በሌላ አቅማችን ሰዎችን አሰባስበን የወይን ጠጅ ካላቸው ብለን ጎረቤቶቻችንን እንማጸናለን? አሊያም ለእድምተኞቻችን ስላጋጠመን የወይን ጠጅ እጥረት ነግረን ይቅርታ እንጠይቃለን? ምናልባት ከላይ የጠቀስናቸው መፍትሄዎች ቢሆኑ ነገር በቀለለ ነበር። ያ ሳይሆን ቀርቶ በሐሳብ ተውጠን ሳለን አንድ ሰው ወደኛ ቀርቦ ከየት እንደመጣ የማናውቀውን የወይን ጠጅ ቢያቀምሰን፣ እንዲሁም ስላቀረብነው የወይን ጠጅ ማለቁን በሰማንበት ጆሮአችን አፍታም ሳይቆይ ስለ ወይን ጠጁ ጣዕም በመደነቅ ሲነግረን ይህንን ተአምር እንዴት ብለን እንቀበለው ይሆን? ምክንያቱም ይህ በዶኪማስ ቤት በእናታችን በቅድስት ድንግል ማርያም አማላጅነት የተፈጸመው የቃና ሰርግ ቤት ተአምር ነውና። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ቃና ዘገሊላ ከጥምቀት በኋላ በማግስቱ ማለትም ጥር 12 ቀን የሚውለውን በዓል የምንጠራበት ስም ነው። ትርጉሙንም በተመለከተ ቃና ዘገሊላ ማለት ሁለቱ ቃላት ቃናና ገሊላ የቦታ ስሞች ሲሆኑ ቃና ዘገሊላ ማለት ወይም ደግሞ በገሊላ ውስጥ የምትገኝ ቃና የተባለች ቦታ ከተማ ማለት ሲሆን በዚች ቦታ የተፈጸመውን ታሪክ የምናስብበት ዕለት ነው። የሚላችሁን ሁሉ አድርጉ የሚለው ትእዛዝ ስልጣን ካለው አካል ቢነገር ውጤታማ ሲሆን፣ ስልጣን ከሌለው ሰው ቢነገር ሰሚ ያጣ ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ባለሞገስ ባለጸጋ እመቤት በመሆኗ ድምጿ ቃሏ ተሰሚነት ያለው በመሆኑ አድርጉ በማለት ለአገልጋዮቹ ትእዛዝ አስተላልፋለች። የቃና ዘገሊላ ጥንተ ነገሩ ወይም ደግሞ ታሪኩ የተፈጸመው የካቲት 23 ቀን ነው። ነገር ግን አባቶቻችን የውሃ በዓልን ከውሃ በዓል ጋር ለማክበር ብለው የካቲቱን በዓል ወደ ጥር 12 አምጥተውታል። ይህም ውሃ ወደ ወይን የተለወጠበት በዓል ከጌታ ጥምቀት በዓል ጋር ለማስተሳሰር ወይም ደግሞ ለማስኬድ ነው። ይህ ቦታ ቃና ዘገሊላ ከገሊላ አውራጃ አንዷ ቃና በተባለች ቦታ ነው። ዶኪማስ ሰርጉን ባደረገበት ወቅት እመቤታችን ቅድስት ድንግል ማርያምን ጠራት። በአገራቸው ልማድ ወላጅ ከተጠራ ልጅ አብሮ ይመጣል። ልጅ መምህር ከሆነ ደቀ መዛሙርቱን ጠቅላላ ይዞ ነው የሚመጣው። ስለዚህም ሁሉም በቦታው ታድመዋል። ከሰው ብዛት የተነሳ ተጠምቆ የነበረው የወይን ጠጅ ግን ሳይታሰብ አልቋል። አገልጋዮች ወደ ወይን ጠጅ ክፍል ይገባሉ። ነገር ግን ይዘውት የሚመጡት የወይን ጠጅ የለም። የሚጨንቅ ሰዓት፣ ሰውን ሰርግ ጠርቶ የሚበላ ወይም የሚጠጣ የለም ማለት አሳፋሪ ነገር ነው። እመቤታችን ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ በእግዚአብሔር ፊት ጸጋን አግኝተሻል የሚሉትን ሞገስ ያላት መሆኗን ሕዝቡ አያውቅም። በሌላ በኩል ደግሞ እርሷ የማን እናት መሆኗን እንኳን ጭምር የተገነዘበ የለም። ባለ ተአምራት ልጅ እንዳላትም ያመነ ያወቀ የለም። ሁሉን ካለመኖር ወደ መኖር ያመጣ ፈጣሪን እንደወለደች ከጥቂቶቹ በስተቀር በሰርጉ ያሉ ሁሉ አያውቁም። ደቀ መዛሙርቱ እንኳን እንዲያምኑበት የቻሉት ይህን የምልክቶች መጀመሪያ ካደረገ በኋላ ነው በእርሱ ያመኑት። ስለዚህ አማልጅኝ ጠይቂልኝ ብሎ የሚለምናት አይኖርም፣ ባለጸጋ መሆኗን አያውቁምና። ሁሉም የሚያውቁት ግን አንድ ነገር አለ፣ እናት ናት። እመቤታችን ጌታችንን የወለደችው በ16 ዓመቷ ነው። ጌታ ተወልዶ 30 ዓመት አልፎታል። ስለዚህም እርሷ አሁን የ46 ዓመት እመቤት ናት።
እስራኤላውያን እናት የሆነችን ማክበር ዕድሜ የሚያረዝም ተስፋ ያለው መሆኑን አጥብቆ ይረዳሉ። መልካም እንዲሆንልህ ዕድሜም በምድር ላይ እንዲረዝም አባት እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናትና። ስለዚህ እመቤታችን ቅድስት ድንግል ማርያም አገልጋዮቹን በመጥራት የሚላችሁን አድርጉ በማለት እነርሱ የሚታዘዟት ዕድሜያቸው እንዲረዝም ካላቸው መልካም ምኞት ነው ማለት እንችላለን። ከዚሁም ጋር አስተዳደጋቸው የእናት ትእዛዝን ንቆ ትቶ መሄድ የማይሞክሩት ነገር ነው። እመቤታችን የ46 ዓመት እናት በመሆኗ እናትም ባረቸች ጊዜ አትናቃት የሚለውን ትእዛዝ ንቆ እንደመሄድ ስለሆነ ምንም ይሁን የምታዛቸውን ለማድረግ ፈቃደኞች መሆናቸውን መገመት አያዳግትም። ድንግል ማርያም ዶኪማስ በሰርጉ እንዲያፍር አልፈለገችም። በተሰጣት ጸጋ ወይን ጠጅ እያለቀ መሆኑን አውቃለች። ርኅርኅት በመሆኗና ሁሉን ማድረግ የሚችለውን የእግዚአብሔርን ቃል በመውለዷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ ጋር አማኑኤል እግዚአብሔር ራሱ ተቀምጦ ስለ ጭንቀታቸውም ዝም ማለት አልፈለገችም። ስለዚህም ለምልጃ ወደ ፈጣሪዋ ቀረብ ብላ የወይን ጠጅ እኮ የላቸውም አለችው። የፈጣሪዋ መልስ ምንኛ በሚያስደስት ቃላት የተዋቡ ናቸው። አንቺ ሴት በማለት አዳም ሔዋንን ከእርሱ የተካፈለችውን አጥንትና ሥጋ ሊያስታውስ ይህቺ አጥንቴ ከአጥንቴ ናት፣ ሥጋዬም ከሥጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል ያለውን ተናግሮ አጥንቴ ከአጥንትሽ ነው፣ ሥጋዬም ከሥጋሽ ነው የተገኘው አላት። እውነትም ድንቅ ነው። ቀጠል አደረገና ያልሽኝን ላላደርግልሽ የምታዥኝን ላልፈጽምልሽ እንዴት እምቢ እላለሁ በማለት ካንቺ ጋር ምን አለኝ የሚል ንግግርን ተናገረ። ሁሉን አዋቂ የሆነው አምላካችን ኢየሱስ ክርስቶስ ከእናቱ ጋር የመጣበት የራሱ የሆነ ምክንያት አለው። እንዲሁ ለከንቱ አይደለም። ስለዚህ የለመነችውን ልመና ሊያደርግላት ጥቂት ጠብቂኝ ለማለት ጊዜ ገና አልደረሰም አላት። እርሱ በአንድም በሌላም ቢናገር ለተነሳንበት በወቅቱ ወይን ጠጁ በድንጋዮች ጋኖች ውስጥ ሙጥጥ ብሎ አላለቅም። እነርሱ ማለቅ አለባቸው። የዚህም መሟጠጥ ትልቅ ምክንያት አለውና ሙሉ ለሙሉ ባላለቀ የወይን ጠጅ ላይ ውሃን ጨምሮ ተአምር ቢሰራ አምላካችን አይደነቅም፣ ለአምላክነቱም ገላጭ አይሆንም ነበር። ይህንን ነቢያቱ ይሰሩታልና። ነቢዩ ኤልሳ በዕዳ ለተያዘች ሴት በቤቷ ያለውን የዘይት ማዘሮ አበርክቶላት ከጎረቤቶቿ በሰበሰበችው ማድጋ ሁሉ ዘይቱን እያንጠፈጠፈች በመሙላት አበርክቶ ተአምር እንደሰራላት እስራኤላውያን ሁሉ ያውቃሉ። ስለዚህ ጌታም እንዲሁ ጥቂት የወይን ጠጅ ቢያበረክት እንደ ነቢይ ከመቁጠር ውጪ ሊያደንቁትና ሊያምኑበት አይችሉምና ጥቂት ጊዜ እንድትጠብቅና ያለችውን እንደሚያደርግላት ነገራት። በዚህም እጅግ አስደሰታት። ከደስታዋ የተነሳም ጊዜው ሲደርስ ወይኑ ተሟጦ በነበረበት ወቅት እናታችን እመቤታችን ለአገልጋዮቹ የሚላቸውን ሁሉ እንዲያደርጉ አዘዘቻቸው። ከደስታዋ የተነሳ ጊዜው ሲደርስ ወይኑ ተሟጦ በነበረበት ወቅት እናታችን እመቤታችን ለአገልጋዮቹ የሚላቸውን ሁሉ እንዲያደርጉ አዘዘቻቸው። እርሷ ሳታዛቸው ራሱ ጌታ ጠርቶ የምላችሁን አድርጉ ቢላቸው ኖሮ ምን እንደሚፈጠር መገመት አያዳግትም። ጌታ በዚህ ጊዜ 30 ዓመቱ ነው። አስተናጋጆቹ ደግሞ ወጣቶች ናቸው። ከዚህም በፊት እርሱ በሕዝቡ ሁሉ ፊት ተአምር አድርጎ ያውቁም። መጽሐፍ ቅዱስ እንደሚለን ይህ የምልክቶቹ መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ በማለቱ በሕዝብ ዕውቅና ባለማግኘቱ ወጣቶቹን የ30 ዓመት እኩዮቹን ቢያዛቸው ምናልባትም ወይን ጠጅ በማለቁ ምክንያት ተናደው ባሉበት ሰዓት ውሃ ቅዱ ቢላቸው በእኩያነታቸው አልታዘዝ ብለው ለተአምሩ እንቅፋት ሊሆኑ ይችሉ ነበር። በሰው ሰውኛ አሁን ቀርቶ አሁን ጠምቆ ወይን መስራት አይቻልምና፣ ነገር ግን የሚላችሁን ሁሉ አድርጉ ያለቻቸው እናት ናት። የእናትም ሕግ አትተው የሚለውን አጥብቀው የሚከተሉ አማኞች ስለሆኑ እንስራን ይዘው ወንዝ ወርደው ከምንጭ ቀርተው መሙላት በእነርሱ ምን ሊያደርግ ይሆን የሚል ጥያቄን በአእምሯቸው ቢመላለስም ቃሉ የእናትን ሕግ አትተው ስለሚል በእናቱ ትእዛዝ መሰረት አምላካችን ኢየሱስ ክርስቶስ ያላቸውን ሁሉ ያውም እስከ አፍ ገደፉ ድረስ በመሙላት ከብዙ ድካም በኋላ ፈጽመዋል። የዚህን ሁሉ የመታዘዛቸው ውጤት ምን ይሆን?
አሁንም ሌላ የሚላቸውን እየጠበቁ ነው። በአምላካዊ ስልጣኑ ውሃውን ወደ ወይን ጠጅ የቀየረበት ተአምሩን ከፈጸመ በኋላ ቀጥሎ ሌላ ትእዛዝ፣ አሁን ቀርታችሁ ላሳዳሪው ስጡት አላቸው። ሲቀዱት ምን ያህል ያስፈነድቃቸው ይሆን? ምን ያህል እየፈጠኑ ለአሳዳሪው እንዲቀምሰው ሮጥ የሰጡት ይሆን? ድንቅ አድራጊው ጌታ ላይ ዓይናቸውን ሳይነቅሉ በደስታ ይመለከቱት ነበር። ይህን ያደረገ እርሱ መሆኑን የሚያውቁት አገልጋዮቹ ናቸው። ጭንቀታቸው ያቃለለችው ትእዛዟን በማክበራቸው ደስታ አግኝተዋል። አልታዘዛትም ቢሉ ኖሮ የሚያጡት ይህንን ደስታ ነበር። የመታዘዛቸውን ውጤት አሳዳሪው በመቅመስ የሙሽራውን ወይን መስሎት በማድነቅ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። በፍጹም ሙሽራው አልጠመቀውም፣ የእርሱም አይደለም። የድንግል ማርያም የምልጃ ውጤት፣ የአገልጋዮች የመታዘዝ ትካት እንቁ የሆነ የአዳኛችን የፈጣሪያችን የአምላካችን የኢየሱስ ክርስቶስ ተአምር ነው። ቃና ዘገሊላ ለሕዝብ ሁሉ የመጀመሪያ ጊዜ ድንቅ ሥራ ተፈጸመባት። የድንግል ማርያም አማላጅነት ታወቀባት። የእግዚአብሔር ወልድ ኤልሻዳይነት ተመሰከረባት። የደቀ መዛሙርቱም እምነት ተጀመረባት። እግዚአብሔር በቸርነቱ ሕይወታችንን እንደ ቃናው ሰርግ ቤት ወይን ያጣፍጥልን። አሜን።